ሰው የመከራን ቀን አልፎ የክብር ቀን ማየት የሚችለው ሲታገስ ብቻ ነው። አማኞች የመጀመሪያ ኳሊቲያችሁ ሊሆን የሚገባው ትዕግስት ብቻ ነው። ታጋሽ ሰው አንድ ቀን ይነጋለታል። በቃ ቀረ ብሎ ጠላት ከበሮ እየመታ የሆነ ቀን የጽድቅ ፀሐይ ለታጋሽ ኢዮብን አይታቸዋል ይላል መጽሐፍ ቅዱስ። እንደታገሰም ሰምታቸዋል። ኢዮብ በማን ተካደ ሲባል እንደው በጓደኞቹ ብቻ አይደለም፣ አብሮ በተማሩት ባደጉት ብቻ ሳይሆን በሚስቱ ተክዷል። ሚስቱ ትታ ሄዳ ቤት ያሉ ሰራተኞች ሁሉ በቁልምጫ ስም ሲጠራቸው አቤት አላሉ። ምክንያቱም አይነሳም ብሎ ስላሰቡ። ቤት ውስጥ እናንተ የምታሰሩት ሰራተኞች እናንተ አሰሪ ሆናችሁ የቤቱ አባት አለቃ ሆናችሁ እንትና ብላችሁ ጠርታችሁ አቤት ባይል ምን ያክል ይሰማችኋል? ኢዮብ ባለጠጋ ሰው ነበር፣ በአገሪቱ የታወቀ ሰው ነበር። ነገር ግን ከመበስበሱ የተነሳ ትል ከሰውነቱ ስለሚወጣ ከዚህ መኝታ ተነስቶ እንደገና በህይወት የመኖር ተስፋ የለም ብሎ ስላሰቡ ቤት ውስጥ ያሉ ሰራተኞች ሁሉ በተጠሩ ጊዜ አቤት አላሉም፣ ዝም አሉ። ስለታገሰ ግን ከዚህ ተነስቶ እንደገና በህይወት ኖሯል። የካሳ ቀን አይቶታል። አሜን ነው ወይ? ከታገሳችሁ የካሳ ቀን አለ። የመከራን ቀን ከታገሳችሁ፣ ስትገፉም ካላጎረመረማችሁ፣ ስትራቡም ካላጎረመረማችሁ፣ ሰዎች ተሰብስቦ ሰይጣን ተሰብስቦ ሲያስጨንቋችሁ በእግዚአብሔር ላይ የምሕረት ቃል ካልተናገራችሁ፣ ቆማችሁ ከጠበቃችሁ በእርግጥ አውቃለሁ እንደሚያማችሁ። ቁስል ያለው ሰው የሚለው ወዶ አይደለም። ልብስ ሲነካ፣ ሰው ሲነካ፣ መኪናው ሲገባ ይሆን ነገር ይላል፣ ድምጽ ያሰማል። ፈልጎ ሳይሆን ቁስሉ ሲነካ ላይክ እንደዛው በእኛ ህይወት የሆነ ቁስል ሊኖር ይችላል ሲነካ የሚያስጮኸን። እየጮኻችሁም ቢሆን ታገሱ። ጌታ ሲመጣ በዘይት ቀብቶ ይፈውሳል። በእጥፍ ክብር ነው የምትፈወሱት። በእጥፍ ክብር ነው የምትነሱት።